ደካማ ማለት ነው ወይ? ምንም አቅም የሌለው ማለት ነው ወይ? የዋህ ማለት ኢየሱስ ክርስቶስ እኔ የዋህ በልቤ ትሁት ነኝ ብሏል። ስለዚህ ደካማ ነው ልንለው ነው ወይ? ስለዚህ ስለ የዋህነት ያለን ትርጓሜ ትክክል ነው ወይ? ምንም የማያውቅ ወይም ደግሞ ምንም ኃይል የሌለው ማለት ነው ወይ? አይደለም። የዋሆች ብፁዓን ናቸው ምድርን ይወርሳሉና ይለናል። እስኪ አንድ የዋህ ሰው ዮሴፍን እንመልከተው። ይህን ቪዲዮ ኮፒ ሊንክ እያደረጋችሁ አድምጡ። ዮሴፍ ወንድሞቹ በባርነት ሽጠውት ነበረ። ማለትም ሊገሉትም ፈልገው ነበረ። ነገር ግን ዮሴፍ በባርነት ከተሸጠ በኋላ በግብፅ የተመቻቸ ሕይወትን አገኘ። የሚገባው የመጨረሻውንም ስልጣን አገኘ። መጨረሻ ላይ ወንድሞቹ ጋር ድርቅ ይመጣና ወንድሞቹ ምግብ ፍለጋ ወደዛ ይመጣሉ ወደ ግብፅም ሲመጡ በዛን ጊዜ ዮሴፍ በስልጣን ላይ ነበረ። ባገኛቸው ጊዜ እነርሱን ማጋለጥ ይችል ነበር፣ ባሪያ ማድረግ ይችል ነበር፣ ማሰር ይችል ነበር። ነገር ግን ምህረትን መረጠ። መጽሐፍ ቅዱስ ሲነግረን አለቀሰ ይለናል ባያቸው ጊዜ። ከዚያስ መገባቸው፣ ከጥሩ ማዕድ መገባቸው፣ የሚያስፈልጋቸውንም ሰጣቸው። ስለዚህ እግዚአብሔር እናንተ ለክፉ ያደረጋችሁትን እርሱ ለበጎ አደረገው አላቸው። ስለዚህ የዋህ ማለት አቅም የሌለው ሳይሆን አቅም እያለው አቅሙን ለእግዚአብሔር የሚያስገዛ ማለት ነው። አቅም እያለው ያለውን ኃይል ሁሉ ለእግዚአብሔር ፍቃድ የሚሰጥ ማለት ነው። ስለዚህ ዮሴፍ አቅም የለውም ወይ ብትሉ አቅም ነበረው። ዮሴፍ ኃይል የለውም ብትሉ የዋህ ነው፣ ነገር ግን አለው። የጲጥፋራ ሚስት ምን አደረገች? ልታስነውረው ስትል በፍጹም በእግዚአብሔር ፊት ይሄን አላደርግም ማለት። አያችሁ፣ ይህ ኃይል ነው። ኃጢአት ሲጠራችሁ ይሄ የሰውነት ደስታ ሊሰጠው የሚችለውን ነገር አልፈልግም ብሎ ሲቃወም ኃይል ነው። ስለዚህ ያለንን ኃይል ለእግዚአብሔር ማስገዛት ማለት ነው እንጂ የዋህነት ደካማ ምንም አቅም የሌለው ማለት አይደለም። ዮሴፍ ምድርን ወረሰ። ስለዚህ የሚበልጠውን ክርስቶስን ደግሞ ፓርቲቱ ደግሞ ስለ ጌታ እናያለን። ኮሜንት ላይ የዋህ ማለት አቅም የሌለው ሳይሆን ያለውን ኃይል ለእግዚአብሔር የሚያስገዛ ማለት ነው ብላችሁ ጻፉ። ጌታ ጸጋና ሰላም ከእናንተ ጋር ይሁን።